እንኳን በሰላም መጣችሁ ላለሁኝ ሰብስክራይብ ማድረግ አትርሱ ላይክ አድርጉ እንዲሁም ደግሞ ይሄንን ፕሮግራም ይወዱታል ብላችሁ ለምታስቡት ለቤተሰብ ለጓደኛ ሼር ማድረግ አትርሱ እንግዲህ ዛሬ ደግሞ ከናንተው የመጡትን ጥያቄዎች እንዳለ ሰብሰብ አድርጌ ይዤላችሁ መጥቻለሁኝ የዛሬ ፕሮግራማችን ስለ ጸጉር ነው የምናወራው ጸጉር ለብዙዎቻችን ምን ቸገርበት ነገር ነው ሁላችንም ጸጉራችን ቢረዝም ቢበዛ ቢያምርልን እንወዳለን እና የብዙዎቻችሁም ጥያቄ ጸጉሬ ይነቃቀላል ጸጉሬ ደግሞ ብዛት እያጣ ነው እንዲሁም ደግሞ ወዝ የለውም የተለያዩ ጥያቄዎችን ጠይቃችሁኛል እኔ እንግዲህ ያው በራሴ ያየሁትን የተማርኩበትን ለእናንተ ይጠቅማል ያልኩትን የተለያዩ ነጥቦችን አሰባስቤ ይዤላችሁ መጥቻለሁ እንደምታውቁት እንግዲህ ለብዙ ጊዜ የሂውማን ሄር ተጠቃሚ ነበርኩኝ እንግዲህ የዛሬ 3 አመት ይሆናል ካቆምኩኝ በጣም ተቆጥቶ ነበር ጸጉሬ ያንን ለመለወጥ ስል በጣም ብዙ ነገሮችን ተጠቅሜ ነው አሁን ወደ ተፈጥሮ ነገር መጥቼ የተለያዩ ውጤቶችን ያገኘሁበት ስለዚህ ለእናንተም ደግሞ ይሄንን ነጥቦች ተጠቅማችሁ ጸጉራችሁን ውብና ጠንካራ ብዛትም ያለው ጸጉር እንዲሆንላችሁ እንድትጠቀሙት ነጥቦችን አዘጋጅቼላችኋለሁ እስከ ፕሮግራሙ መጨረሻ ድረስ አብራችሁኝ እንድትሆኑ በትህትና ጠይቃችኋለሁ መልካም ቆይታ ይሆንላችሁ ተመልካቾቼ ተመልሼ መጥቻለሁ እንግዲህ በአቨሬጅ ጥናቶች እንደሚያሳዩት ከሆነ አንድ ሰው በቀን ውስጥ ወደ 100 ዘለላ ያህል ጸጉሩን ያጣል ማለት ነው እንግዲህ አበጠርነውም አላበጠርነውም በቀን ውስጥ 100 ያህል እናጣለን ማለት ነው እንግዲህ ከዛ በዛ ያለ ቁጥሮች ወይ ጸጉራችን በጣም የሚነቀልብን ከሆነ የተለያዩ ችግሮች አሉ ማለት ነው እንግዲህ እነዛን ችግሮች ወይ መንስኤዎቹን ለማየት ያህል ትንሽ አጠር አድርገን ለዚህ ፕሮግራም እንዲመች አድርገን እናያቸዋለን ማለት ነው እንግዲህ የመጀመሪያ ምክንያት ነው ብዬ ማስቀምጠው እድሜ ነው እንግዲህ እንደምታውቁት እድሜ በሄደ ቁጥር የሴሎቻችን ስራቸውን የመስራት አቅም እየተዳከመ እንደሚመጣ እንግዲህ ብዙ ጥናቶችም ይናገራሉ እንግዲህ አንደኛው ምክንያት እሱ ሊሆን ይችላል ማለት ነው ሁለተኛው ምክንያት ደግሞ የሆርሞን መዛባት ነው በብዛት እንደሆነም አንድ ሴት ወይ እርጉዝ ስትሆን ወይ በተለያየ ምክንያት በህመም ምክንያት ሆርሞናል ይዛባ ይችላል እና በዛ ምክንያት ጸጉራችን ሊወልቅብን ይችላል ማለት ነውና እንግዲህ ሁለተኛው ምክንያት ያ ይሆናል ማለት ነው ሶስተኛው ደግሞ እንግዲህ ዳይት ምንበላው ነገር በጣም ወሳኝ ነው ማለት ነው እንግዲህ ሰውነታችን በጣም ብዙ ነገር ንጥረ ነገሮችን ይፈልጋል ስለዚህ የተመጣጠነ ምግብ ካልበላን እንደዚህ አይነት ችግሮች ሊያጋጥሙን ይችላሉ ማለት ነውና እንግዲህ ሶስተኛው መንስኤ ምክንያት ይሄ ነው ማለት ነው አራተኛው ደግሞ እንግዲህ በጣም ብዙ ጊዜ ብዙ ሰው የሚለው ጭንቀት ነው በጣም የሰው ልጅ ሲጨነቅ በተፈጥሮ የሚያመነጫቸው የተለያዩ ሆርሞኖች አሉ ያ ደግሞ ሲስተማችን እንዲዛባና ተፈጥሮ የራሱን ስራ በትክክል እንዳይሰራ ያደርገዋል ማለት ነው እንግዲህ ይሄ ምክንያት እንግዲህ አራተኛው ነው ማለት ነው ምክንያት ደግሞ ጸጉራችንን በደንብ ባለመንከባከባችን የሚመጡ ምክንያቶች ናቸው ማለት ነው ይሄም እንግዲህ የሚከሰተው ወይ ጸጉራችንን በደንብ ትሪት ባለማድረግ ወይ ደግሞ ቀለም ወይ በጣም ብዙ ኬሚካሎችን የምናበዛበት ከሆነ ወይ የማይስማማንን የቅባት አይነት ወይ የተለያዩ ነገሮችን እየተጠቀምን ጸጉራችንን እየጎዳ ነው ስለሚሆን ነው ማለት ነው እንግዲህ እነዚህ ናቸው የተለያዩ ምክንያቶች እንግዲህ ወደ መፍትሄው ስንገባ ደግሞ አንድ 10 የሚሆኑ መፍትሄዎችን ይዤላችሁ መጥቻለሁ እኔም በጣም የጠቀሙኝ ናቸው እናንተም እንግዲህ የጸጉራችሁን እድገት እና ብዛትና ጤንነት ይጠብቅላችኋል ብዬ አስባለሁ ነጥብ እንግዲህ አመጋገብ ማስተካከል ነው አመጋገባችን ለሰውነታችን በጣም ትልቅ ወሳኝ ነገር ነው ብዙ ጊዜ ምግብ የምንበላው ወይ ኃይል ለማግኘት ወይ ደግሞ እንዳይረበን ወይ ሌላ ነገር ብቻ ይመስለናል ነገር ግን
የውጪ አቋማችን ውበታችን ሁሉ የሚለካው የምንበላው ሁሉ ውጫችንንም ያሳውቃል ማለት ነው። ስለዚህ በተለይ ፀጉራችን እንዲያድግ የምንበላቸው ምግቦች ዚንክ፣ ፋይበር፣ ቫይታሚን እንዲሁም ደግሞ B12 እና አይረን እና ፕሮቲን ሊኖራቸው ይገባል ማለት ነው። እንግዲህ እነዚህን የንጥረ ነገሮችን የምናገኘው የተለያዩ የምግብ አይነቶች አሉ እንደ አሳ፣ ለውዝ እንዲሁም ደግሞ የተለያዩ አትክልቶችን በመጠቀም የፀጉራችንን ውበት መጠበቅ እንችላለን ማለት ነው። እንግዲህ ይሄኛው የመጀመሪያው ነጥቤ ነው። ሁለተኛው ነጥቤ ደግሞ ስመጣ ውሃ በደንብ መጠጣት ነው። እንግዲህ ብዙ ጊዜ በብዙ ነገር ተነግሯል። ውሃ በጣም ወሳኝ ነገር ነው። ሰውነታችን ብዙ መጠኑ ውሃ ነው። እንግዲህ ስለዚህ ፀጉራችንም ደግሞ በጣም ይፈልጋል ማለት ነው። ፀጉራችን ጤናማ ሆኖ እንዲያድግልን ኢቭን ቆዳችንም ሁሉም ነገራችን ጥሩ አይነት ጤናማ እንዲሆን ውሃ ያስፈልጋል ማለት ነው። በቀን ውስጥ የተወሰነ በጣም ላይክ ይሄን ያህል ልላችሁ አልችልም። በጣም ብዙ ጥናቶች ይሄን ያህል ይባላል። ግን በምንችለው አቅማችን ውሃ ብንጠጣ በተለይ ደግሞ ከእጃችን ባይጠፋ ውሃ በጣም ተመራጭ ነው ማለት ነው። እንግዲህ ይሄኛው ሁለተኛ ነጥቤ ነው ማለት ነው። እንዲሁም ደግሞ ሶስተኛው እንግዲህ ጭንቀት ነው። ቅድም እንደነገርኳችሁ መንስኤዎቹም አንዱ እሱ ነው። እንግዲህ ጭንቀታችንን ማስወገድ ይኖርብናል ማለት ነው። ፀጉራችን ጤነኛ ሆኖ እንዲያድግልንና ማደግ ብቻ ሳይሆን ያደገውም ደግሞ ሳይነቀል ጤናማ ሆኖ እንዲረዝምልን ጭንቀት መተው ይኖርብናል ማለት ነው። እንግዲህ ማንም ሰው በህይወቱ ሙሉ ደስተኛ ነኝ ብሎ መናገር አይችልም። ሁላችንም የምናዝንበት የምንጨነቅበት ነገር ይኖራል። ነገር ግን አንዳንዴ እነዚህን ጭንቀቶች እንዴት አድርገን ማስወገድ እንችላለን የሚሉ መፍትሄዎችን ለራሳችን ህይወት አፕላይ ማድረግ ይኖርብናል ማለት ነው። እንግዲህ እኔ ለመምከር ያህል ጭንቀት እንዳይኖርብን ለማድረግ ወይ ደግሞ ጭንቀታችንን ለማስወገድ ጸሎት በጣም ወሳኝ ነገር ነው። ሁላችሁም በምታምኑት እምነታችሁ ጸሎት ማድረግ እንዲሁም ደግሞ ሜዲቴሽን ይባላል። እንዲሁም ደግሞ ብዙ ጊዜ የሚመከረው ወክ ማድረግ በጣም ጥሩ ነው። እንዲሁም ደግሞ መጽሐፍ ማንበብ፣ የተለያዩ የሚያዝናናችሁ እናንተ ፐርሰናሊ በጣም የሚያዝናናችሁን ነገር በማድረግ ከጭንቀት ራሳችሁን መከላከል ይኖርባችኋል ማለት ነው። ስለዚህ ለሴት ልጅ በጣም ትልቅ መጥፎ ነገር ጭንቀት ነው ማለት ነው። ስትጨነቅ ፀጉሯ ይወልቃል፣ ይሳሳል። በዛ ደግሞ ልክ እንደዛ ሲሆንባት ደግሞ የበለጠ ስለ ፀጉሯ መጨነቅ ትጀምራለች። ስለዚህ እየተባባሰ ይሄዳል ማለት ነው። ስለዚህ ስለ ሁሉም ነገር ጭንቀታችንን የምናስወግድበት መፍትሄ መፈለጉ ጥሩ ነው ብዬ አስባለሁ ማለት ነው። እንግዲህ ይሄኛው ሶስተኛ ነጥብ ነው ማለት ነው። እንግዲህ አራተኛው ደግሞ ፀጉርን ጭንቅላት ላይ ማሳጅ ማድረግ ነው። እንትናችንን የፀጉራችንን እዚህ ዘለላው እዚህ ጭንቅላታችን ላይ ማሳጅ ማድረግ ሁሌ በየቀኑ ማሳጅ አድርገን ማታ ማታ ወይ ልንተኛ ስንል ትንሽ ደቂቃ ወስደን ፀጉራችንን ማሳጅ ጭንቅላታችንን ማሳጅ ማድረግ ያ ደግሞ የሚጠቅመው ፀጉራችን እንዲያድግ እንትን እንለዋለን፣ እድል እንሰጠዋለን። የደማችን ፍሎ በደንብ እንዲዘዋወርና ጤናማ የሆነ የፀጉር አስተዳደግ እንዲኖር እድል እንሰጠዋለን ማለት ነው። በተለይ ደግሞ ማሳጅ ስናደርገው መጠቀም መመክራችሁ ሁሌ ማታ ልተኙ ስትሉ በጣም ብዙ ሳይሆን በጣም በትንሹ እያደረጋችሁ ቅባት እየቀባችሁ ብታሹት የበለጠ ያሳድገዋል ማለት ነው። ለዚህ የሚጠቅሙ የተለያዩ ኦይሎች አሉ። ካስተር ኦይል፣ ካሮት ኦይል እና ኮኮናት ኦይል ናቸው። ፀጉርን በጣም በፍጥነት እንዲያድግ የሚጠቅሙ የቅባት አይነቶች ናቸው ማለት ነው። እነሱም በትንሽ እያደረጋችሁ ማታ ከመተኛታችሁ በፊት እንደ ልምድ አድርጋችሁ በደንብ እንደዚህ ማሸት ይኖርባችኋል ማለት ነው። ብዙ ጊዜ ስታሹት እንደዚህ በክብ መልክ እያደረጋችሁ ማሳጅ እያደረጋችሁ እንትን ማለት ትችላላችሁ። ባይዘዌ እንደዚህ ማድረግም ጭንቀትን ወይ የተሳሰረ ነገር ካለ ያፍታታልና ደስ ይላል። እሱን ሞክሩ ትላለሁኝ። እንግዲህ
ይሄ አራተኛው ነጥባችን ነው ማለት ነው። ወደ አምስተኛው ደግሞ ስንሄድ ጸጉራችንን ስናበጥር በጣም መጠንቀቅ ይኖርብናል ማለት ነው። እንግዲህ ጸጉራችን በተቻለ መጠን ብዙ ጊዜ ባናበጥረው ይመከራል። ነገር ግን ማበጠርም ካለብን መጀመሪያ ከጫፉ ጀምረን ጸጉራችን እንዲፍታታ መጀመሪያ ጫፉን በደንብ ማበጠር ይኖርብናል። ከላይ ብንጀምር ዝም ብለን ብናበጥረው እየተያያዘ መጥቶ ጸጉራችን የመነቀል እንትኑን እናፋጥነዋለን ማለት ነው። ስለዚህ ጸጉራችንን ስናበጥር ከስር መጀመር ይኖርብናል። እንደገና ደግሞ የምንችል ከሆነ ግዴታ ማበጠር ከሌለብን በተለይ አሁን እንደዚህ ጸጉራችንን ከተተኮስን በተቻለ መጠን በእጃችን እያስገባን ብናበጥረው በቂ ይሆናል ማለት ነው። ስለዚህ የምናበጥርበትን ጊዜ መቀነሱ የጸጉራችን እንዳይነቃቀል እንረዳዋለን ማለት ነው። ይሄ እንግዲህ አምስተኛ ነጥብ ነው። ስድስተኛ ነጥብ ደግሞ ጸጉርን ከመታጠብ በፊት በደንብ ማበጠር ነው። ይሄም ያው ከማበጠር ጋር ይያያዛል። ነገር ግን ከመታጠባችን በፊት ታጥበን ከማበጠር ሳንታጠብ ሳይያያዝ በፊት አፍታተነው ብንታጠበው በጣም የመነቃቀል እንትኑን መጠኑን እንቀንሰዋለን ማለት ነው። ስለዚህ ይሄንንም ብናደርግ በጣም ተመራጭ ነው። እንግዲህ ሰባተኛው ላይ ደግሞ ስንመጣ ጸጉራችንን ማታ ማታ አለመታጠብ ነው። በጣም ብዙ ሰዎች እንደ ልምድ ታጥበው ሻወር ወስደው መተኛት በጣም ይወዳሉ። እኔም በጣም ማታ ላይ መታጠብ ደስ ይለኛል። ነገር ግን ጸጉርን ማታ ላይ መታጠብ በጣም ትልቅ አደጋ ነው። ጸጉራችን እንዲነቃቀል የሚነቃቀለው መጠን እንዲበዛ እናደርገዋለን ማለት ነው። በምንተኛበት ጊዜ እርጥበት ካለው ጸጉራችን ከትራሳችን ጋር በመፋተግ የፍሪክሽኑን እንጨምረዋለን ማለት ነው። ስለዚህ እንዲነቃቀል ምክንያት ይሆነዋል ማለት ነው። ስለዚህ ጸጉራችንን ጠዋት ላይ ገላችንን ስንታጠብ ታጥበን ጸጉራችንን በደንብ አድርቀን እንደዛ ማድረግ ይኖርብናል ማለት ነው። ስለዚህ ማታ መታጠብ በጣም መጥፎ ነገር ነው። ይሄ ሌላ ምክሬ ነው። እንግዲህ ወደ ሌላው ደግሞ ስንመጣ የምንጠቀምበት ፎጣ ነው። እንግዲህ የጸጉራችን ብዙ ጊዜ አናስበውም። ስናደርቅ ኖርማል ለገላ የገዛናቸው ፎጣዎችን በመጠቀም ጸጉራችንን ብዙ ጊዜ ለማድረቅ እንሞክራለን። ነገር ግን በጣም መጥፎ ነገር ነው። ብዙ ጊዜ ካያችሁ ፎጣ ላይ በጣም የተበጣጠሰ ጸጉር ታገኛላችሁ። ያም ምክንያቱ ደግሞ ያ ፎጣ ኤግዛክትሊ ለዛ ተብሎ ስላልተሰራ የመንቀልና እንዲህ የመያዝና የመበጠስ ጸጉራችንን የመጎተት ባህሪ ያለው ማለት ነው። ስለዚህ ያንን ማድረግ ማቆም ይኖርብናል። በተቻለ መጠን እንደሆነ ፎጣ ብቻ ሳይሆን በጣም ማንጠቀመው ኮተን የሆነ ሳሳ ያለ የቲሸርት እንትን ወይ ደግሞ ለጸጉር ተብለው እንደዚህ የሚገዙ ይሄ ፎጣ ሳይሆን የኮተን አይነት ነገሮች አሉና እነሱን ተጠቅመን ብናደርቀው በጣም ጥሩ ነው ማለት ነው። እንዲሁም ደግሞ ይሄ ትዊስት አድርገን የምንተወው አይነት ነገር በጣም መጥፎ ነው። ዘጠነኛው መከላከያ ደግሞ ጸጉራችንን በጣም ጭምድድ አድርጎ አለማስያዝ ነው። ጸጉራችንን ጨምድደን በምናስይዝ ጊዜ እንዲበጠስና ጸጉራችን እንዲነቃቀል ሌላው ምክንያት ይሆናል ማለት ነው። ስለዚህ ጸጉራችንን በጣም አለመጨምደድ ይመከራል። በተቻለ መጠን ለቀቅ ያለ አያያዝ አይነት ብንጠቀም፣ በተለይ ደግሞ ጸጉራችን ኦሬዲ የተነቃቀለ ያስቸገረን ሰዎች ከሆነ እነዛን ስታይሎች መተው ይኖርብናል ማለት ነው። እንግዲህ አስረኛው ደግሞ የጸጉር አከፋፈልን በየጊዜው መለዋወጥ ነው። በጣም እኔ ከተቸገርኩበት ድሮ ጀምሮ ጸጉሬን አንድ ክፍያ ብቻ ነበር የምጠቀመው። አንድ ጎን አለ፣ በሌላ ጎን ሲደረግ በጣም ነበር የምጠላውና በጣም ለብዙ ጊዜ እንደዛ ተጠቅሜ ጸጉሬ ወደ ኋላ ሲሸሽ ሁሉ አይቸው ነበረና አሁን ግን እንደዛ አይነት እንትን አልጠቀምም። ጸጉሬን በየጊዜው በተለያዩ ስታይሎች እየከፈልኩኝ ወደዚህ እያደረኩ ነው እንትን እምለውና አንድ አይነት አከፋፈል ሁሌ አይኖራችሁ። በጣም ለጸጉር ለመሳሳት
ምክንያት ይሆናል ማለት ነው። እንግዲህ እነዚህ ነጥቦች እንግዲህ አጋርቻችኋለሁ። እነዚህ በጣም ለኔ የጠቀሙኝ ወሳኝ የሆኑ ለፀጉሬ መንከባከቢያ የሆኑ ምክንያቶች ናቸው። እንግዲህ እንደሚጠቅማችሁ በጣም እርግጠኛ ነኝ። እናንተም ደግሞ እዩትና የሚጠቅም ከሆነ ኮመንት አድርጉልኝ። በጣም አመሰግናለሁ። ጊዜያችሁን ሰጣችሁኝ ስለሰማችሁኝ በጣም አመሰግናለሁ። እንዲሁም ሌላ ጥያቄዎች ካላችሁ እንዲሁም ደግሞ አስተያየት ካላችሁ ላኩልኝ። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። መልካም